መድብል አንበሳው ዛሬም ጀግንነቱን እያሳየ ይገኛል። ትትናን ከታገተችበት ይዟት አመልጧለኝ። በጣም ደስ ይላል። ትትና ብዙ ተሰቃይታለች፣ በዝና እጅ ለዘው ማለት ነው። ዝና አጋጣሚ ከቤት አልነበረም። እሷ ደግሞ ከጠበቃ ተብዬው ጋር ነበረ ከአንድ ክላስ ተዘግተው የነበረ። ከዛ ጠበቃውን ትክ ብላ አየችና ምን ነው አየሽኝ ብሎ ሲላተኝ አይ እኔ እኮ የሆነ ነገር እንደፈለግ ከኔ እኮ ተረድቻለሁ ብላ ትለዋለች። ምንድን ነው? አይኖች እኮ ከአይኔ ላይ ናቸው እና የሆነ ነገር ብቻ የሆነ ምናምን ነገር አለችውና ከዛ በኋላ እሱም የሆነ ልክስክስ ነገር ነው። ከዛ በቃ ወደ ሌላ ነገር ሊገባ ፈለገ። ታቅፈኛለህ ና እስኪ አንዴ ሳመኝ ምናምን ብላ ከዛ እንደምንም ብላ አባብላ ጠጋለ። ያው እንግዲህ ተቃቀፉ ምናምን። ከዛ እሷ ግን የፈለገችው ነገር ስለነበረ ነው ከዛ በፍቅር ቅልጥ አሉ። እንግዲህ ካሸሸ ገዳሚውም ሊደርሱ ነበረ። እሷ የፈለገችውን ነገር አገኘች። ከኪሱ ገባችና አይ ወንዶች ከኪሱ ገብታ የፈለገችውን ነገር ካወጣች በኋላ በእናትህ ዞር በልልኝ አለችው። ከዛ በኋላ እንዴ ምንድነው? ምን ብለሽ ነበረ? ለምን አላት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ያው ትንሽ አሁንም አልተሻለኝም እንዳመመኝ ነውና ያው ለድምፅ ጥራቱም ድሮም ቢሆን ያው ነው እንኳን አሁን በሽታ ተጨምሮበት ድምጽ ማለት ነው። እና በጣም ይቅርታ ለድምፅ ጥራትም ለምንም ለሁሉም ነገር በጣም ይቅርታ ቤተሰቦቼ። መጀመሪያ ሞገሴ ነው ለመድብል ትትናን እንደምንም ብለን ማስመለጥ ይኖርብናል ብሎ ሲያማክረው እሺ እውነትህን ነው አለው። ከዛ ግን ሞገስ ትትናን ለእንትና ሊያጋባው ነው ለመድብል ማለት ነው። ግን እቺ ልጅ ምን አይነት ልጅ ናት ምናምን ብሎ ሲለው እንዴ ጥሩ መልከ መልካም ደስ የምትል ጸባይዋ ሁሉ ነገሯ ደስ የምትል ልጅ ናት ምናምን ብሎ ይላል። ልጅ ናት ገና ወጣት ናት ምናምን ብሎ ሲጠይቀው አዎ ልጅ ናት እኮ አንድ ፍሬ ልጅ ናት ከሉላ እንኳን አትበልጥም ብሎ ይላል ሞገስ። እና በቃ የሆኑ ነገሩን እናመቻችና ይዘናት እንጥፋ ብሎ የመከረው እሱ ነበረ። መጀመሪያ ኤፍራታ ጋር እንደውልና እናጣራ ማለቴ እንትና ምናልባት ከእሷ ጋር ከሆነ ዝና መግባት አንችልም፣ ሌላ ችግር ነው የሚፈጠረው። ስለዚህ እሱ ቤት መኖሩና ለመኖሩን ማረጋገጥ አለብን ይላለኝ ሞገስ ለመድብል። እስኪ እንትና ጋር ብር ቢሆን እንስጣትና ማሌት ጋር ማሌት ታጣራ ብሎ ይለዋለኝ። ከዛ በኋላ አይ ማሌትማ መስማት የለባትም በፍጹም ብሎ ይደመድማል ሞገስ። እንትና መድብል እኛ እናመቻቸዋለን፣ እኔ ለኤፍራታ ልደውልላትና ለእሷ ብር ሰጠናት ቢሆን እሷ ታጣራልን እንትን ያለበትን ትደውልና ዝና የት እንዳለ። ምክንያቱም ከልጅቷ ጋር ካለ ገብተን እሷን ለማውጣት በጣም አደጋ ነው የሚሆንብን፣ ሌላ ችግር ውስጥ ስለምንገባ ብሎ ይለዋለኝ። ከዛ ደወሉ ኤፍራታ ከመርዞ ጋር ከደላላው ጋር እንግዲህ ቅልጥ ያለ ፍቅር ውስጥ ገብተዋለኝ። የኔ ጌታ የኔ ሸጋ፣ እሱ ደግሞ የኔ ኮረሪማ የኔ ጥቁር አዝሙድ እያለ እያባብላታል። ወይኔ ኤፍራታና ማህሌት ደግሞ በቃ የብር ሰው ናቸው። በቃ ብር ከተባለ ኧረ እንግዲህ ያደላለው ለእሷ የፈለግሽውን አደርግልሻለሁ፣ ስልክ እገዛልሻለሁ፣ የፈለግሽውን በቃ ምናምን አደርግልሻለሁ ስላላተኝ እሺ እኔ ጌታ ምንድነው ስቶቭ ነው ምናምን አዎ ግዛልኝ ብላ ስትለው ራሱን አከከ። የሆነ ነገር ግዛልኝ ስትለው በቃ ይከፋዋል ማለት ነው። እሺ ዛሬ አብረሽ ታድሪያለሽ ብሎ ሲላተኝ አይ መጀመሪያ ግዛልኝ ምንድነው አንተ ለማደር አብሮ ለማደር ለመጋደም የምትቸኩል ብላ ትለዋለች። ማለት እንግዲህ የመድብልን ሙዚቃ ሽጣ 100,000 ብር ሽጣ ወደ ማን ትኮበልላለች? ወደ ኤፍራታ። ኤፍራታ በፊት ከቤት አባርራት ነበረ፣ ምክንያቱም ምንም ነገር ስለሌላት ማለት ነው፣ ባዶ ኪስ ስለሆነች። አሁን ግን ብር ቀፋፍላ በዛም በዛም ስትገባ አስገባቻት። የቤት ኪራይ እከፍልልሻለሁ ብላ አለቻት። ይቅርታ። ከዛ እሺ ከከፈልሽልኝማ ተቀመጪ ምንም ችግር የለም ብላ ትላታለች። አዎ ከፍልልሻለሁ መቼም አንቺና ብር እኮ ውይ ትላለች ማለት ዞር አለችና ለማንኛውም በቃ ያለው ነገር ይሄ ነው። ጉድ ሰርቻችኋለሁ። በቃ ግን እኮ የአንቺ 100,000 ብሩ ቢቀርብሽ ይሻላል። ከብሩኬ ጋር ሆነሽ ትዳርሽን ህይወትሽን ብትመሰርች ይሻልሽ ነበር ብላ ትላታለች። ከዛ በኋላ እባክሽን እሱ ቅድስትን ነው የሚፈልግ እኔን አይፈልግም ብላ ትላትና ከዛም በኋላ ኧረ አንቺ ነሽ እባክሽ ሁሉን ነገር በቃ እንዳይሆን ያደረግሽው ራስሽ ነሽ ብላ አለቻትኝ። ከዛ መርዞ ደግሞ ስልክ ተደወለ፣ ደላሎች ደወሉ። እንትን ነው እንጂ ቤት የሚገዛ መኪና የሚሸጥ የሚለውጥ እያለ ያውቁ ስልክ እያወራ ወጣ። እንግዲህ ኤፍራታን ለመላቀቅ ነው። ኤፍራታ ይህን ግዛልኝ እያለችው ስለነበረ ከዛ ወጣና እናቴ ዝና ጋማውን አለው መንገድ ላይ በቃ
በጥፊ በካልቾ እያነጠረ ወሰደውና አገተው እዛ ትትና ካለችበት ክፍል ማለት ነው። ሉላና ዳጣ ደግሞ ይበጠረቃሉ። በስማም ዳጣ ደግሞ የጉራዋ ጉራ ውሸቷን ሁሏ ትነፋለች። እኔ ዝናን አስፈራራሁት ከግድግዳ ጋር አጋጨሁት ምናምን እያለች ማለት ነው። ሉላ ደግሞ እምር ብሎበታል። የመጨ አምሮባታል። ሰሞኑን ጠበቃው ጋር እንደዛ ከሆነች ጀምሮ አምሮባታል። ማንኛውም መርዞና ትህትና እህትና ወንድም ሳይሆኑ አይቀሩም ይመስለኛል። እንደዛ ነው። ወንድም አለኝ ደላላ ስትል ነበረ ትህትና በፊት ማለት ነው። ግን እሷ ልጅ እንደዛ ታግታ አረብ ሀገር እሄዳለሁ ብላ ቤተሰብ እንደዛ አይነት ሁሉ ብር ተቀብላ እሱ አግቶ ብሯን ሁሉ ቀምቶ አሁን ደግሞ ካላገባሁሽ እያለ እያሰቃያታል። እሷ ደግሞ እኔ አንተን ከማገባ ቁሜ ብቀር በቃ ብሞት ይሻለኛል ብትለዋለች። እኔን የመሰለ ሸበላ ምናምን እያለ ይቆረርባታል። ኧረ እባክህ ጥንቅር ብለህ ለምን አንተ ሸበላ አይደለም ሸበላ ለምን እኔ ምን አገባኝ አንተ ብርህንም አልፈልግ አንተንም አልፈልግ አለችው። እና እባክህን እኔ ቤተሰቦቼ በሬ ሽጠው መሬት ሽጠው ነው የላኩኝ እባክህን እባክህን በቃ አረብ ሀገር እንኳን መሄድ ባልችል ሌላ ቤት እዚሁ ኢትዮጵያ ውስጥ ተቀጥሬ እየሰራሁኝ እንኳን ለቡና እንኳን አልቻላቸው ብላ ስትለው አይሆንም አትወጭም አንቺን የመሰለ ልጅማ ካላገባሁኝ ወይኔ ወይ ካሌብ ካላገባንሽ እያለ እንትን እያላት ነበረ። ጭራሽ ደግሞ ኩላሊቷን ሊሸጥ እየተደራደረ ይገኛል። ወይኔ ዝና ግን ግፎ በስመ አብ በፊት መድብል ጀግናው እንደዛ ነበረ ያሰቃየው አፍኖ ምናምን አሰቃይቶ ለቀቀው። ያው ብሩኬ ሲለቅለት ማለት ነው። እና መድብል ትህትናን ሊያገባት መሰለኝ ሞገስ ሊያጋባው ነው። ሞገስ የሉላ ብሩኬ የቅድስቴ መድብል ደግሞ የትህትና ባል ይሆናሉ ማለት ነው። እና ካርታቴት እነ ማህሌት እነ ማን ነበረ ስሟ ኤፍራታ እንግዲህ ቁም ቀሮች ማለት ነው። እነሱ ዝም ብሎ ወዲና ወዲያ ይበሉ። የእንትና ሽንት ጨርቅ ማን ነበር? የዝና ሽንት ጨርቆች ናቸው እነሱ ሁለቱ። እንትና ቅድስቴ ኩሽና ሆና ሽንኩርት እየከተፈች ነበረ። ብሩኬ መጣ። ከዛ ውይ ጋሽ መጣ እንዴ አለችው። አሁን መጣሁኝ። ምን እየሰራሽ ነው? እንዴ ምግብ ልሰራ ነው ትለዋለች። ኧረ እባክሽ ከፍቅር እባክሽ ምግብ ሰራሽ ያልሰራሽ ዋናው ፍቅር ነው ይላታል። እንዴ ፍቅር ብቻውን እንዴት ያለ ምግብ ትለዋለች። ከዛ በኋላ እኔ የምልሽ አንቺ ግን እንደው እስከዛሬ እንደው ምን አይነት ልጅ ነሽ? እስከዛሬ ክብረ ድንግልናሽን ነው ምንሽን ይዘሽ ቆየሽ? እንደው ምን አይነት ልጅ ነሽ? በቃ ይሄን ክብር ማግኘት ማለት እኮ መታደል ነው። አይ ጋሼ እኔ እኮ ይሄን ድንግልናዬን ክብሬን ያቆየሁት እኮ ቤተሰብን ስላከበርኩኝ ቤተሰብን ለማስደሰት ነው ትላለች። ጋሼ መሆንም ካለበት በስነ ስርዓት በወግ በባህሉ ነው ብላ ስትለው፣ አዎ ቅድስቴ ትህትናን ካስለቀቅን በኋላ በቃ የኔና ያንቺ ነገር ያልቅልናል ማለት ነው። በቃ ሽማግሌ ይላካል። ከዛ ቤተሰብ ሁሉ ነገር ያውቃል። ከዛ በኋላ ማሰርጋችንን እናደርጋለን ከፋሲካ በኋላ ብሎ ይላታለኝ። እንግዲህ ቤተሰብ በጣም ይቅርታ ትንሽ ያው ስላመመኝ ብዙም እንትን ማለት አልችልም። ቅድስቴ አሁን ብሩኬ ከመምጣቱ በፊት አልጋ እያነጣጠፈች እያስተካከለች እያለ ማነች ነበር ስሟ ምሳሌ ሂዳ እያነጠፈችው